ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። አንተነህ ነኝ። የዛሬ ቪዲዮ ላይ የምናየው ለ2026 ዲቪ ለሞላችሁ ሰዎች አፕሊኬሽናችሁ ተቀባይነት ማግኘቱንና አለማግኘቱን እንዴት ቼክ ማድረግ እንደሚቻል ነው። ተከታተሉኝ። በመጀመሪያ ስልካችሁን በመጠቀም ሊሆን ይችላል፣ ኮምፒውተራችሁን በመጠቀም የፈለጋችሁትን በመጠቀም ወደ ዌብ ብራውዘራችሁ ትሄዳላችሁ። ዌብ ብራውዘራችሁ ጋር ከሄዳችሁ በኋላ እዚህ ጋር ዲቪ 2026 ብላችሁ ታይፕ ታረጋላችሁ። ቀጥታ ሊንኩን ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ከዛ ማግኘት ትችላላችሁ። ከዛ ኢንተር ስትሉት ወደዚህ ፔጅ ያመጣናል ማለት ነው። እዚህ ጋር ነው የምታዩት ኤሌክትሮኒክ ዳይቨርሲቲ ቪዛ የሚለውን እሱን ክሊክ ታረጋላችሁ። በመቀጠል እዚህ ጋር እንደምታዩት ወደዚህ ፔጅ ያመጣናል ማለት ነው። ከዛ እዚህ ጋር ስክሮል በማድረግ ቼክ ስታተስ የሚለውን እሱን ክሊክ እናደርጋለን። በመቀጠል ወደዚህ ፔጅ ያመጣናል። እዚህ ጋር ኮንቲኒው የሚለውን እሱን ክሊክ እናደርጋለን። በመቀጠል ወደዚህ ፔጅ ያመጣናል ማለት ነው። እዚህ ጋር እንደምታዩት ወደ 4 መሙላት ያለብን ነገሮች አሉ። እዚህ ጋር መጀመሪያ ዲቪ አፕ ላይ ስታረጉ የተሰጣችሁ ኮንፈርሜሽን ነምበር አለ። እሱን እዚህ ጋር ታይፕ ታረጋላችሁ። በመቀጠል እዚህ ጋር ደግሞ ላስት ወይም ደግሞ ፋሚሊ ኔም የአያታችሁን ፓስፖርታችን ላይ ያለው 3 ስም ነው። የአያታችሁን ስም እዚህ ጋር ፕሮቫይድ ታረጋላችሁ ማለት ነው። ከዛ እዚህ ጋር ደግሞ ይር ኦፍ በርዝ የሚል አለ። የዛን ጊዜ ለዲቪ አፕ ላይ ስታረጉ የተጠቀማችሁትን የተወለዳችሁበትን ዓመተ ምህረት እዚህ ጋር ታይፕ ታረጋላችሁ። ከዛ እዚህ ጋር ደግሞ አውተንቲኬሽን የሚል አለ። እሱን አውተንቲኬት ለማድረግ እዚህ ጋር የሚመጣላችሁ ካራክተሮች አሉ። እነሱን ካራክተሮች እዚህ ጋር ታይፕ በማድረግ ሰብሚት የሚለውን ክሊክ ታረጋላችሁ ማለት ነው። ክሊክ ካደረጋችሁ በኋላ ሪዛልቱን አፕሊኬሽናችሁ አክሴፕት መደረግ አለመደረጉን ያሳያቸዋል ማለት ነው። ስለተከታተላችሁ ያመሰግናለሁ። ሌላ እንዳሳያችሁ የምትፈልጉ ቪዲዮ ካለ ኮሜንት ላይ ያስቀምጡልኝ። ሰላም ሁኑ።